እንደዚህ አይነት ወሬ የባካችሁ ማታወሩ መልካም ነው። እኔም ከነሱ ህይወት ወጥቻለሁ። ካረግሹ ደግሞ ከኔ ጋር በጣም ትልቅ ጸብ ውስጥ ነው የምንገባው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድ ነይ የኔነት ቶሎ በይ እስቲ። ይህ ውበት ከጨመርሽ በኋላ ጠግበሻል በጣም። ምን ትሽኮረመም ያለሽ? ካሜራ ፍላሽቴ ነው እና ካሜራ ያሽኮረመማል ነ ያሽኮረመማል። ካሜራውን አልደረሰ ነፍ ደርሶኛል እያለ እንዲህ እያለ እኔ አላየሁም። እውነት ለመናገር ግን ናችሁ አንተም እኮ በማይሆን ነገር እንትን እንድትል አልፈልግም። እኔ ማለት ከካሜራ ጀርባ በደንብ አስረዳ። ሳትረጂኝ አንቺ የሌለሽበት ችግር ምፈታዋለሁ አለኝ ወይ? የለኝም። በቃ አንቺ የሌለሽበት ችግር ምፈታው ችግር የለኝም። ሁሉንም ነገር እንጋፈጣለን፣ አብረን እንሆናለን፣ እንያያዛለን። ምንም ይፈጠር ምን አንለያይም። ወደፊት ያራዳ ልጅ ይህን ቃል ግቢ። አሁን ቃል መግባት አልችልም። እሺ በቃ ልጅቷ ደግመህ ደውልላት ወይ ካልመጣች እየመጣች ካልሆነ እኔ ደግሜ ያልደውልላትም። አንዴ ከደወልኩላት ይበቃል። አንቺ ደውይላት። ምንድን ነው ምታፍ? ልታግትሽ እኮ ነው። ለምን ታፍሪያለሽ? ብቻ ለማንኛውም ፋሚሊ እንደዚህ እንዳንተ ኧረ እንደኔማ ማን ስሟ የጠፋው የምር ይቅርታ እንጠይቃታለን። በጨረቃ ፋሚሊ ስም ይቅርታ እንጠይቃለን። ባላደረግኩት አሁን ብወቀስ በጣም ይደብራል። ያውም እንደዚህ ከባድ ያለው ሪስክ እንደዚህ አይነት ሪስክ ደግሞ በጣም ይቅርታ ስለጠየቅሻ በጣም አመሰግናለሁ። የማይደረግ ነገር አድርገናል ሁላችንም አይደል? ሁላችንም ስህተት ሰርተናል። ሁላችንም ገነፋፍለን ወደማይሆን መንገድ ሄደናል። በተለይ እኔ በቃ እኔም ጠዋት ስነሳ ነበር እንደዚህ አይነት ቴክስቶች ብዙ ገብተውልኛል። ሳየው በጣም የደነገጥኩት መንሽኛውን ሀይሚ አይደለም እኔ ምን ቢያገኙ ነው መረጃ ወጥቶባታል ምናምን ስለሆነ ነው አብሳላት የጠራሁሽ። እንዳይደብርሽ ምንም እንዳትዪ። አሁን ማታደርጊው ነገር ከሆነ ደስ ይለኛል። እኔም እኮ ከአንቺ ጋር መጋጨትም መጣላትም ድጋሚ ወጤ እንዲበጠበጥም ማድረግ አልፈልግም እኮ አይደል? ስለዚህ አድርገሽም ካልሆነ ቴንኪው በቃ እግዚአብሔር ያክብርሽ። ማለት በማይሆን ነገር ስሟ እየጠፋ እንዳይሆን ምናምን ብያለሁ። እኔ ታደርጓለች ብይሻለሁ። አላልክም ግን እና ብይሻለሁ። እሺ ምን ልትመታኝ? እኔ ብይሻለሁ ወይ ነው ሚሽ ልክ አይደለም። አብሳለት አሁን ይደብርሻል። ካሜራ አምጥቼ እንዲህ ብል አይ ልክ ብለህ በጣም ላይክ አንቺም አሪፍ ነው። ትንሽ እየጠፋ እኔ ነገ እያደረገች አይደለም ፋሚሊ። ስለዚህ በዓላችንም ውሏችንም ቀናችንም ያማረ ነው የሚሆነው ማለት ነው አይደል? የጨነቁ ብዙ አሉ። ስለዚህ ማንም አይጨነቅም ነው የምላችሁ የአራዳ ልጆች። አንቺ ደስተኛ ነሽ ባለመታገትሽ? ዛሬ ጠያቂ ሆነ ደስተኛ ነሽ? አስተያየትሽ አይመስልም። መስመር አየሁ እዚህ ጋር ለማገርጣት ያለ እንትን በዘቢ እኔና ካሜራማን በጣም እንትን ብለን ነው ብዙ ቴክስቶች እየደረሱ ስለሆነ እኔና እሱ ተናበልን የመጣ ነው። እሺ ዛሬ ግን አየሽ አይደል ሉጫራ ማየት እኮ ትቻለሽ፣ መብትሽ ነው። ስበብ ምናምን ያስፈልግሻል እንዴ? በጣም ተናገርጣኝ ሰው ፊት እኮ ምንድነው? እኔ አየሁሽ እየለፈለፍኩ ደግሞ ተነስቷል አላልኩሽም? ከዛ ሳይሽ እያየሽ ነው። አሁንም እያየሽ ነው። እያየሽ እኮ እንዴ። እሺ እኔ ማየት አልችልም። እንደዚህ ልዝራ ታዲያ እንዲህ ነው በቃ። እሺ ደህና ነሽ? እኔ በጣም ደህና ነኝ። እኔ ደህና ነኝ። ባይገርምሽ ግን ማለት ነው አትደገፊኛ ሴት ቢሆን አንቺ ልትደገፊ ነው እንዴ? ራስ እኮ ነው እየተደገፍክኝ ያለው። እኔ እየዞርኩ ነው። መች ተደገፍኩሽ? አንተ እንደሱን እኔ እንደዚህ ይሆናል። ልትከኛ በደምብ እሺ አንተ እንደዚህ ዙር። እሺ አንተ እኮ ነው ግን ድርቅ ያደርጋል። ምንድን ነው የምትይው? በቃ እንትን ልትበይ እኮ ነው። ልትታገሽ እኮ። ኧረ እኔ አልታገትም። እስማ በቃ ትንሽ ለማንኛውም ፋሚሊ እንትኑ ይሄ ነው በቃ እውነታው ይሄ ነው። ልክ እኔም ብዬ አስባለሁ የሚያደርጉት ነገር። ለእሷም አዶ ነው በቃ ላይክ ብዙ ቪዲዮ 300 ሺህ ገባለሁ በዚህ ቪዲዮ ማለት ነው። ገበያለሽ? እሺ አትተናኮስ። መተናኮስ እንዲሆን እሙ እዚህ ሰፈር ምናምን መተናኮስ እንዴት ነው?
ለማንኛውም ፋሚሊ መልካም ጊዜ ይሆንላችሁ። በዓሉም የመልካም የፍቅር የአንድነት ያደርገን። ለቀጣይ ዓመትም በሰላም ያደርሰን። አሜን። አሜን ነው እኮ የሚባለው። ማርያምን ከልቤ ነው። ቀጣይ ዓመት ከቤተሰቦቻችን ጋር የምናሳልፈውን ዓመት በዓል ያደርግልን። ወዳችኋለን። መልካም ጊዜ ይሆንላችሁ። እንግዲህ ሁሉም ነገር ጸርቷል። ከዚህ በኋላ ጭቅጭቅ ምናምን አያስፈልግም። በቃ ማንም ሰው ከዚህ በኋላ እኛ ህይወት ላይ አይገባምም፣ እኛም አናመጣምም። ሌሎቹንም የራሳቸውን መንገድ ሰጥተናል። የራሳቸውን ቤት ይምሩ፣ እኛም ወደ ራሳችን መተናል። Go.